ክፍል 8 አልኢስቲዕላእ ቢስሚላሂ ራሕማኒ ራሒም። ኢስቲዕላእ ማለት በአረብኛ ቋንቋ ከፍታ ማለት ሲሆን በተጅዊድ ምሁራኖች ገለጻ ደግሞ ፊደልን በምንናገር ጊዜ ሩቁ የምላሳችን ክፍልና ድምፅ ወደ ላይኛው ላንቃ ከፍ የማለት ሂደት ማለት ነው። የኢስቲዕላእ ባህሪ ያላቸው ፊደላቶች 7 ሲሆኑ እነርሱም ኹሷ፣ ضغጢን፣ ጢዝ በሚሉት ቃላት ውስጥ ተካተዋል። ስንዘረዝራቸው ኸ፣ ሷድ፣ ዷድ፣ ገይን፣ ጣ፣ ቃፍ እና ዛ ናቸው። ማብራሪያ ፊደሉን በምንናገር ጊዜ ድምፅ ወደ ላይኛው ላንቃ ከፍ ማለት ሲባል ከላይ የተጠቀሱትን ፊደላት በምናነብበት ጊዜ ሩቁ የምላሳችን ክፍልና ድምፅ ወደ ላይኛው ላንቃ ከፍ ይላል። ሩቁ የምላስ ክፍልና ድምፅ ከፍ የማለቱ ሂደት ደግሞ ኢስቲዕላእ ይባላል። በተጨማሪ የኢስቲዕላእነት ባህሪ ያላቸው ፊደላቶች በማንኛውም አይነት ሁኔታቸው ተወፍረው ይነበባሉ። ወፍረው የሚነበቡበትም ምክንያት ድምፅ ወደ ላይኛው ላንቃ ከፍ በማለቱ ምክንያት የጉሮሮ መዘጋትና አፍ በአየር ስለሚሞላ ነው። ምሳሌ ኢስቲዕላእ ባህሪያቸው ከሆኑት ፊደላቶች ውስጥ አንዷ ቃፍ ነች። ቃፍ በምትነበብበት ጊዜ ሩቁ የምላስ ክፍልና ድምፅ ወደ ላይኛው ላንቃ ከፍ ይላል። ሁላችንም ቃፍን ፈትሐ አድርገን እናንብበው። ስናነበው ቃ ቃ የሚል ይሆናል። ቃ ስንል ሩቁ የምላስ ክፍልና ድምፅ ወደ ላይኛው ላንቃ ከፍ ይላል። ይህ ከፍ የማለት ሂደት ደግሞ ኢስቲዕላእ ይባላል። ፊደሉን ፈትሐ አድርገን የሞከርነው ለምሳሌ ያክል እንጂ በማንኛውም ሁኔታቸው ሆኖ ቢመጡ ሊለያቸው የማይችል የሆነ ባህሪያቸው ነው። የኢስቲዕላእን ባህሪ በምስል ስናየው እንደሚከተለው ይቀርባል። በምስሉ እንደምናየው የምላሳችን የመጨረሻው ክፍል ወደ ላይ ተነስቶ እናየዋለን። ቀስቶቹ የሚያመላክቱን ደግሞ ድምፅ ሲሆን እንደምናየው ወደ ላይ ከፍ ይላል። በዚህ አይነት መልኩ የኢስቲዕላእ ፊደላቶች ይወጣሉ። ስድስተኛው ባህሪ የኢስቲዕላእ ተቃራኒ የሆነው አልኢስቲፋል። ኢስቲፋል ማለት በአረብኛ ቋንቋ ዝቅታ ማለት ሲሆን በተጅዊድ ምሁራኖች ገለጻ ደግሞ ፊደሉን በምንናገር ጊዜ ድምፅ ወደ ታችኛው ክፍል ዝቅ ማለት ኢስቲፋል ይባላል። ኢስቲፋል የኢስቲዕላእ ተቃራኒ ሲሆን ኢስቲዕላእ ማለት የድምፅ ከፍታ ማለት ነው። ከሰባቱ የኢስቲዕላእ ፊደላቶች ውጭ ያሉት ፊደላቶች የኢስቲፋልነት ባህሪ ያላቸው ናቸው። ምሳሌ ካፍን ሱኩን አድርገን ከሱ በፊት በማንኛውም ሐረካ የተሐረከች ሐምዘተል ወስልን በማስቀደም እናንብበው። አክ 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 የሚል ይሰጠናል። አክ ስንል ድምፅ ወደ ታች ዝቅ ብሎ ይወጣል። ይህ የድምፅ ወደ ታች ዝቅ ብሎ መውጣት ሂደት ደግሞ ኢስቲፋል ይባላል። ይህንን በምስል ስንመለከተው እንደሚከተለው ይቀርባል። በምስሉ እንደምንመለከተው ካፍን ስናወጣ ቀስቶቹ እንደሚያመላክቱን ድምፅ ወደ ታች አቆልቁሎ ይወጣል። ይህ ሂደት ደግሞ ኢስቲፋል ይባላል። የኢስቲዕላእ እና የኢስቲፋልን ባህሪ በምስል ስናነጻጽረው እንደሚከተለው ይቀርባል። በቀኝ በኩል የምናየው ምስል የኢስቲዕላእ ፊደላት ከሆኑት ውስጥ የቃፍ ፊደል መውጫን ያመላክተናል። እንደምናየው ድምፅ ወደ ላይ ከፍ ይላል። በግራ በኩል የምናገኘው ምስል ደግሞ የኢስቲፋል ፊደላቶች ከሆኑት የካፍ ፊደል መውጫ ነው። እንደምናየው ቀስቶቹ ወደ ታች ዝቅ ብለው ይወጣሉ። ሰባተኛ አልኢጥባቅ። ኢጥባቅ ማለት በአረብኛ ቋንቋ ማጣበቅ ወይንም ማላጠፍ ማለት ነው። በተጅዊድ ምሁራኖች ገለጻ ደግሞ ፊደሉን በምንናገር ጊዜ ድምፅ በምላስና በላይኛው ላንቃ መካከል መጣበቅ ወይንም መከበብ ማለት ነው። የኢጥባቅ ባህሪ ያላቸው ፊደላቶች 4 ናቸው። እነሱም ሷድ፣ ዷድ፣ ጣ እና ዛ ናቸው። የኢጥባቅን ባህሪ በቀላሉ ለማወቅ ዛን ሱኩን አድርገን ከፊት ለፊቱ የተሐረከ ሐምዘተል ወስልን በማስገባት እናንብበው። አው አው አው
የሚል እናገኛለን። አዝ ስንል ካስተዋል ነው በምላስና በላይኛው ላንቃ መካከል ሆኖ የላይኛውን ላንቃ የሚገፋ ትንፋሽና ድምፅ እናገኛለን። ይህ ሂደት ደግሞ ኢጥባቅ ይባላል። ይህንን በምስል ስናየው እንደሚከተለው ይቀርባል። በምስሉ ላይ ቀስቶቹ እንደምንመለከተው ድምፅ በምላስና በላይኛው ላንቃ ሲጣበቅ ሲሆን ይህ በምላስና በላይኛው ላንቃ መጣበቅ ሂደት ደግሞ ኢጥባቅ ይባላል። ይህ ባህሪ ያላቸው እነዚህ አራት ፊደላቶች ብቻ ናቸው። ማስታወሻ ሷድ፣ ዷድ፣ ጧ እና ዛ እነዚህ አራት ፊደላት ከሚወፍሩት ፊደላት ይበልጥ ጠንካራዎቹ ናቸው። ከነዚህ አራት ፊደላቶች ውጭ ያሉት ፊደላት የኢንፊታህ ባህሪ ያላቸው ፊደላቶች ናቸው። ስምንተኛ አልኢንፊታህ። ኢንፊታህ ማለት በአረብኛ ቋንቋ መለያየት ወይም መከፈት ማለት ነው። በተጅዊድ ምሁራኖች ገለጻ ደግሞ ፊደሉን በምንናገር ጊዜ በምላስና በላይኛው ላንቃ መካከል ትንፋሽ የሚያስወጣ ክፍተት መኖር ማለት ነው። የኢንፊታህ ፊደላቶች የሚባሉት ከኢጥባቅ ፊደሎች የቀሩት 25ቱ ፊደላቶች ናቸው። ከኢንፊታህ ፊደላት ውስጥ ካፍን በመውሰድ እንዴት እንደሚወጣ በምስል እንመልከት። በምስሉ ላይ ቀስቶቹ እንደምንመለከተው ድምፅ ወደ ታች የሚወጣ ሲሆን ይህ ሂደት ደግሞ ኢንፊታህ ይባላል። ዘጠነኛ አልኢዝላቅ። ኢዝላቅ ማለት በአረብኛ ቋንቋ ገር ማለት ሲሆን እንደ ተጅዊድ ምሁራኖች ገለጻ ደግሞ በአወጣጥ ደረጃ ቀላልና በንባብ ጊዜ ቀልጠፍ ብለው የሚነበቡ እንደማለት ነው። በጥቅሉ ቀላልና ገር አነባበብ ያለው ማለት ነው። ይህ የሆነው ደግሞ በጫፍ የሚወጡ በመሆናቸው ነው። የኢዝላቅ ፊደላት 6 ሲሆኑ እነርሱም ፈሯ፣ ሚን፣ ሉቢን በሚሉት ቃላት ውስጥ ተካተዋል። ስንዘረዝራቸው ፋ፣ ራ፣ ሚም፣ ኑን፣ ላምና ባ ናቸው። 10ኛው ባህሪ አልኢስማት። ኢስማት የኢዝላቅ ተቃራኒ ሲሆን ኢስማት ማለት ስርወ ቃላቸው ባለ 4 እና ባለ 5 ፊደላት የሆኑ ቃላት ከኢስማት ፊደላት ብቻ መመስረት ክልክል መሆኑን የሚያመላክት ነው። በነገራችን ላይ ኢዝላቅና ኢስማት የአረብኛ ትምህርትን የሚመለከቱ እንጂ የፊደላት ባህሪ አይደሉም። ታዲያ ለምን ኢብኑል ጀዘሪ በግጥማቸው ላይ ያሰፈሩት ከተባለ ምናልባች የፊደላት መውጫ 17 ስለሆኑ እነርሱ ጋር እኩል ለማድረግ ፈልገው ሊሆን ይችላል። ሁለተኛው ተቃራኒ የሌላቸው የፊደላት ባህሪዎች። ካሁን በፊት ያየናቸው የፊደላት ባህሪዎች ተቃራኒ ያላቸው ሲሆኑ አሁን የምናያቸው የፊደላት ባህሪ ደግሞ ተቃራኒ የላቸውም። ተቃራኒ የሌላቸው የፊደላት ባህሪዎች የሚከተሉት ናቸው። አልሰፊር፣ አልቀልቀላህ፣ አሊን፣ አልኢንሒራፍ፣ አተክሪር፣ አተፈሺ፣ አልኢስቲጣላህ እንዲሁም አንዳንድ ዑለሞች በሚጨምሩት 8ኛ ባህሪ አልጉናህ ናቸው። በአላህ ፍቃድ እነዚህን አንድ በአንድ ለማየት እንሞክራለን። አንደኛ አልሰፊር። ሶፊር ማለት በአረብኛ ቋንቋ የአዕዋፋት ድምፅ የሚመስል ድምፅ ማለት ሲሆን እንደ ተጅዊድ ምሁራኖች ገለጻ ደግሞ የፊደሉ መውጫ በመጣበቡ ምክንያት ድምፅ በተጣበበው መውጫ ሲወጣ ያለው ደመቅ ያለ ድምፅ ወይም ፉጭት የሚመስል ድምፅ ሶፊር ይባላል። ሶፊር ባህሪያቸው የሆኑ ፊደላቶች 3 ሲሆኑ እነርሱም ሷድ፣ ሲንና ዛይ ናቸው። ማብራሪያ፣ ሶፊር ጠንካራ የሆነ ድምፅ ሲሆን ይህም የሚከሰተው መውጫ ቦታው በመጣበቡ ምክንያት ነው። ምሳሌ አስ ስንል ደመቅ ያለ ፉጭት የሚመስል ድምፅ አለ። ይህ ድምፅ ሶፊር ይባላል። ተቃራኒ ከሌላቸው ባህሪያት ውስጥ ሁለተኛው አልቀልቀላህ ነው። ቀልቀላህ ማለት በአረብኛ ቋንቋ አለመረጋጋት ወይንም መርገብገብ ማለት ነው። በተጅዊድ ምሁራኖች ገለጻ ደግሞ የቀልቀላህ ፊደላቶች ሱኩን በሚሆኑ ጊዜ ካላቸው የማስቸገር ባህሪ ለመላቀቅ አጋጭተን ወይንም አንጥረን የምናነበው ሂደት ማለት ነው። የቀልቀላህ ፊደላቶች 5 ሲሆኑ እነርሱም ቁጥቡ ጀድ በሚሉት ቃላቶች ውስጥ ተካተዋል።
ስንዘረዝራቸው ቃፍ፣ ጣ፣ ባ፣ ጂም እና ዳል ናቸው። ማብራሪያ እነዚህ 5 ፊደላቶች ቀልቀላህ ባህሪያቸው የሆነበት ምክንያት ሙሉ በሙሉ መውጫ ቦታቸው በመዘጋቱ ምክንያት ሲሆን አረቦች በተለምዶ እነዚህን ፊደላቶች ስኩን አድርገው በሚያነቡበት ጊዜ ካለው የመውጫ ቦታ መዘጋት ምክንያት የትንፋሽ መጨናነቅ ስለሚከሰት ከዚህ ክስተት ለመላቀቅ የሚጠቀሙበት የንባብ ሂደት ማለት ነው። ለምሳሌ አጅ የሚለውን አጅ ብለን ቀልቀላህ ሳናደርግ ብናነበው ሙሉ በሙሉ የመውጫው ቦታ በመዘጋቱ ምክንያት ትንፋሽም ሆነ ድምፅ ወደ ውጭ መውጣት አይችልም። በዚህን ጊዜ ለማንበብ አስቸጋሪና ከባድ ስለሆነ ይህንን ክስተት ለመላቀቅና ለመቅረፍ ቀልቀላን በመጠቀም እናነባለን። የተጅዊድ ምሁራኖች የቀልቀላን ደረጃ በሁለት ይከፍሉታል። እነሱም አንደኛ ቀልቀለቱል ኩብራ ሲሆን ሁለተኛው ደግሞ ቀልቀለተ ሱግራ ነው። አንደኛ ቀልቀለቱል ኩብራ። ቀልቀላህ ኩብራ የሚሆነው በእነዚህ 5 ፊደላት በስኩን ስናቆም ነው። ምሳሌ ቁል ሁወ አላሁ አሐድ፣ አሐድ ስንል ዳልን መቆሚያ ስለሆነች በቀልቀለቱል ኩብራ እናነባታለን። ሌላ ምሳሌ ካየን ደግሞ ሰየስላ ናራን ዛተ ለሀብ፣ ለሀብ ስንል ባን በቀልቀላ እናነባታለን። ሁለተኛው ቀልቀለቱ ሱግራ። ቀልቀለቱ ሱግራ የሚባሉት ደግሞ እነዚህ 5 የቀልቀላህ ፊደላቶች በቃል መካከል ስኩን ሆነው ሲመጡ ሲሆን የቀልቀላህ ደረጃቸው በተወሰነ መልኩ ከቀልቀለተል ኩብራ ያነሰ ነው። ምሳሌ ፊ ጂዲሃ ሐብሉን ሚን መሰድ የሚለውን አንቀጽ ከተመለከት ሐብሉን ስንል ባ የቀልቀላህ ፊደል ሆና በመካከል ስለመጣች በቀልቀለቱ ሱግራ ትነበባለች። መሰድ ከሚለው ያለችው ዳል ደግሞ በቀልቀለቱል ኩብራ ትነበባለች፣ ምክንያቱም መቆሚያ ስለሆነች። ማሳሰቢያ፣ የቀልቀላህ ፊደላት ቀልቀላህ የሚደረጉት ከላይ በተጠቀሰው መሰረት ሆነው ሲመጡ ብቻ ሲሆን የቀልቀላህ ፊደል ከራሱ ወይም ከሚመሳሰለው ፊደል ጋር ኢድጋም የሚደረግ ሆኖ ከመጣ ግን ቀልቀላን ተግባራዊ አናደርግም። ምሳሌ ወቀድ ደኸሉ የሚለውን አንቀጽ መውሰድ እንችላለን። እንደምንመለከተው የመጀመሪያዋ ዳል ስኩን ሆና መጥታለች። ከዚያ በኋላ ያለው ዳል ፈትሐ ሆኖ ስለመጣ ጨፍልቀን እናነባታለን። ወቀድ ደኸሉ ብለን ነው እንጂ የምናነበው ወቀድ ደኸሉ ብለን ሁለቱን